የእርግዝና አደገኛ ምልክቶች። ሰላም እንዴት አላችሁ? ዛሬ አደገኛ ምልክቶችን እናወራለን። አብዛኛዎቹ ሴቶች በእርግዝና ወቅት የተለያየ ቀላል ህመሞችና አለመመቸት ስሜቶች ይኖራቸዋል። ነገር ግን አንዳንድ አስቸኳይ የህክምና እርዳታ የሚያስፈልጋቸው የእርግዝና አደገኛ ምልክቶች ወይም ህመሞች ይኖራሉ ማለት ነው። ስለዚህ ዛሬ ስለነዚህ አደገኛ ምልክቶች እና መፍትሄዎቻቸውን ዘርዘር አድርገን የምናወራ ይሆናል ማለት ነው። የእርግዝና አደገኛ ምልክቶችን በማወቅና መቼ ወደ ጤና ተቋም መምጣት እንዳለባችሁ በመረዳት እናቶችንና ጽንሳቸውን መጠበቅ ግድ ይላል ማለት ነው። ስለዚህ ዛሬ ስለነዚህ ጉዳዮች ዘርዘር አድርገን ከነ መፍትሄዎቻቸው ስለምናይ ሁላችሁም እስከ ቪዲዮ መጨረሻ ድረስ እንድትከታተሉ። ከነዚህ ምልክቶች አንዱ ያጋጠማት ሴት በአስቸኳይ ወደ ጤና ተቋም መምጣት ይኖርባታል ማለት ነው። መምጣት ይኖርባታል። የራሷንም የልጇንም ጤንነት መጠበቅ በአስቸኳይ ወደ ጤና ተቋም መሄድ ይቻላል። የመጀመሪያውና አንደኛው ከማህፀን ደም መፍሰስ ወይንም ደም መፍሰስ ካለ፣ ሁለተኛ ራስን መሳት መንቀጥቀጥ ስሜት ካለ፣ ሶስተኛ ከባድና ቶሎ የማይተው የራስ ምታት ካለ፣ አራተኛ የእይታ ወይንም ማንኛውንም አይነት አዲስ እይታ ችግር ካጋጠማት፣ አምስተኛ የጽንስ እንቅስቃሴው መቀነስ ወይንም ማቆም ከታየባት፣ ስድስተኛ ከባድ የሆድ ህመም ወይም የሆድ አለመመቸት ካላት፣ ሰባተኛ የአተነፋፈስ መፍጠን ወይንም ለመተንፈስ መቸገር ስሜት ካለ፣ እንዲሁም ደግሞ ስምንተኛ ከተለመደው የተለየ የበዛ የማህፀን ፈሳሽ ካየች፣ ዘጠነኛ የሽንት ውሃ ሲፈስ አረንጓዴ፣ ደማቅ ቢጫ ወይንም ቆሻሻ የሚመስል ወይንም ሽታ ያለው ከሆነ፣ አስረኛ በአጭር ጊዜ ውስጥ የፊት፣ የእጅ፣ የእግር እብጠት ካለ ከፍተኛ ደረጃ መጨመር ካሳየ፣ 11ኛ የማያቋርጥ ማቅለሽለሽና ማስመለስ ካለ፣ 12ኛ ከፍተኛ ትኩሳት፣ ይህ ማለት ከ38 ዲግሪ ሴልሺየስ በላይ ከሆነ፣ ብርድ ስሜት ማለት ካለ፣ ካልጋ ለመነሳት የሚከብድ ድካም ካለ፣ ይህም አደገኛ ምልክት ነው። 13ኛ በሚሸኑ ጊዜ ማቃጠል ህመም፣ በተለይም ደግሞ ከትኩሳት ጋር ከሆነ ወይንም የሽንት መጠን መቀነስ ካለ፣ እነዚህም አደገኛ ምልክት የሚባሉት ናቸው ማለት ነው። እንግዲህ የተለመዱ የእርግዝና ጋር ተያይዘው የሚመጡ ችግሮች አሉ። ከነዚህም ለየት ያሉ ከሆኑ ነው ማለት ነው። ከዚህ በታች አሁን የምጠቅስላቸው የእርግዝና ወቅት የተለመዱ ችግሮች የትኛዎቹ ናቸው የሚሉትን በቅደም ተከተል እናያለን። በእርግዝና ወቅት የተለመዱ ችግሮች ናቸው እነዚህ። ከዚህ በታች የምጠቅስላችሁ በቅድመ ወሊድ ህክምና ክትትል ጊዜ ለጤና ባለሙያዎች በማማከር መፍትሄ ማግኘት የሚችሏቸው ናቸው ማለት ነው። እነዚህ ከዚህ በታች የምጠቅስላችሁ በመጀመሪያና የምጠቅስላችሁ የመጀመሪያው ማቅለሽለሽና ማስመለስ ነው። አብዛኛውን ጊዜ በእርግዝና የመጀመሪያ 3 ወራት ውስጥ ማቅለሽለሽ፣ ማስመለስ የሚከሰት ነው። መፍትሄው ደግሞ ትንሽ ምግብ በ1 እስከ 2 ሰዓት ልዩነት ውስጥ መመገብ፣ ደረቅ ምግቦችን መመገብ፣ ቅባትና ቅመም የበዛባቸውን ምግቦች አለመመገብ ወይንም መቀነስ፣ በቂ ውሃን በመጠጣት ቡናና የአልኮል መጠጦችን በመታቀብ፣ የሚያጣብቅ ልብሶችን ባለመልበስ እና በቂ እረፍት በማድረግ ሊያሻሽሉት ይችላሉ ማለት ነው። ይሄ ማቅለሽለሽና ማስመለስን። በተጨማሪም ማቅለሽለሽን የሚያስነሱ ሽታዎችን፣ የመኪና ጉዞ፣ ሙቀት ወዘተ መቀነስና ዝንጅብል የያዙ ምግቦችን መመገብ ግድ ይላቸዋል ማለት ነው። ሌላው ተደጋጋሚ ማስመለስ ነው። ማስመለሱ ተደጋጋሚ ከሆነ እና ማንኛውንም የምግብ ሆነ መጠጥ መቆየት ካቃቱት፣ የማዞር ስሜት፣ ከባድ ድካም ወይንም ደግሞ የክብደት መቀነስ ካጋጠመውት ወደ ጤና ተቋም ቶሎ መሄድ ይኖርባቸዋል ማለት ነው። ጤና ተቋም ቶሎ በመሄድ አስፈላጊውን ምርመራ ማድረግ ይኖርባቸዋል። እንዲሁም በተጨማሪ ድካም ነው። እንግዲህ ድካም በእርግዝና ወቅት ከሰው የሚለያይ የድካም ስሜቶች ይኖራሉ። ይህ ድካም በመጀመሪያዎቹ ሳምንታት ጀምሮ ድካም ሊኖር ይችላል። መፍትሄው ጤናማና በቂ ምግብ በመመገብና እረፍት በማድረግ የማይጠፋ ከባድ ድካም ግን ከድካም ማነስ አንስቶ የተለያየ የጤና እክሎች ምልክቶች ሊሆኑ ስለሚችሉ የጤና ባለሙያዎችን
ማማከር ይኖርባቸዋል ማለት ነው። እነዚህ ድካም ብላችሁ የምታስቧቸው ከሌላ የጤና ችግር ጋር ሊገናኙ ስለሚችሉ ማማከር ይኖርባቸዋል። ሌላኛው ኪንታሮት በሽታ ነው ወይንም ሂሞሮይድ የምንለው ማለት ነው። አብዛኛውን ጊዜ በእርግዝና ጊዜ የመጨረሻ 3 ወራት ውስጥ የሚከሰት ነው። ይሄ ሂሞሮይድ የምንለው ወይንም ኪንታሮት ፊንጣጣ አካባቢ ማሳከክ፣ ምቾት ማጣት ወይንም ደግሞ ደም ማየት ምልክቶች ሊኖሩ ይችላሉ ማለት ነው። ይህም የሆድ ድርቀት ዋነኛ የኪንታሮት በሽታ መንስኤ በመሆኑ የሆድ ድርቀት መፍትሄዎችን መፈለግ መተግበር ይኖርባቸዋል ማለት ነው። ከነዚህ የሆድ ድርቀት መፍትሄዎች ተብሎ ከሚጠቀሱት ዋናዎቹ የመጀመሪያው በአመጋገብ ለውጥ ማድረግ ነው። ለውጥ ደግሞ የጤና ባለሙያዎችን ማማከር፣ መድኃኒቶችን መውሰድ፣ ሕክምና ማድረግ ይኖርባቸዋል ማለት ነው። እንደዚህ አይነት ምልክቶችን ስታዩ የእግር ደም ስር ማበጥ ወይንም ቫሪኮስ ቬን የምንለው ማለት ነው በሕክምና። እነዚህን ደግሞ ማከም የሚቻለው ለረጅም ጊዜ አለመቆም፣ አለመቀመጥ፣ እግርን ደግሞ ከፍ አድርጎ የሚያጣብቁ ልብሶችን ባለመጠቀም፣ ከመጠን በላይ ክብደት ባለመጨመርና ምቾት ያላቸውን ጫማዎችን በመጠቀም መቀነስ ይቻላል ማለት ነው። ይህን ቫሪኮስ ቬንን መቀነስ ይቻላል። ሌላው የደም ስር እብጠት ላይ የቆዳ ቀለም ለውጥ ካለ ነው። እንግዲህ ሙቀት ወይንም ህመም ካለው እንዲሁም መድማት ስሜት ወይንም መቁሰል ካለ የጤና ባለሙያዎችን ቶሎ ብሎ ማናገርና ማወያየት፣ ምርመራ ማድረግ፣ ተገቢውን ሕክምና አድርጎ መድኃኒቶችን መውሰድ ይኖርባቸዋል ማለት ነው በእርግዝና ሰዓት። ሌላው የምግብ አለመፈጨትና ቃር ካለ ነው። እነዚህም በእርግዝና ሰዓት የሚከሰቱ ናቸው። ይህን መፍትሄው ደግሞ ትንሽ በቶሎ መመገብ፣ ውሃን ከምግብ ጋር ከመጠጣት ይልቅ ከመመገቡ በፊት ወይም ደግሞ ከተመገቡ በኋላ ቢያንስ ለ30 ደቂቃ ቆይተው መጠቀም፣ ቅባትና ቅመም የበዛባቸውን ምግቦች፣ ቡና እና ጋዝ ያላቸውን መጠጦችን አለመጠጣት፣ እነዚህን መቀነስ ወይንም በቶሎ ባለመተኛት ከተመገቡ 3 ሰዓት በኋላ መመገብ ይኖርባቸዋል ማለት ነው። እና ደግሞ ሲተኙ ከፍ ያለ ትራስ በመጠቀም እና በግራ ጎን በመተኛት ቃርን መቀነስ ይቻላል ማለት ነው። ቃር በእርግዝና ሰዓት የተለመደ ነገር ስለሆነ ከነዚህ መከላከያዎች በተጨማሪ የጤና ባለሙያዎችን ደግሞ ማማከር ይኖርባቸዋል። መድኃኒት የሚያስፈልጋቸው ከሆነ ደግሞ ሕክምና ማድረግ ይኖርባቸዋል ማለት ነው። ሌላኛው የድድ ማበጥ እና መድማት ነው በእርግዝና ሰዓት የሚከሰት። እንግዲህ ጤናማ የእርግዝና ጋር ተያይዞ የሚመጣ ነው ማለት ነው። ይህ ድድ ማበጥ፣ መድማት ከጤናማ እርግዝና ጋር ተያይዞ የሚመጣ ነው። ከእርግዝና በኋላ የሚድን ችግር ነው ማለት ነው። ይህም ደግሞ የአፍ ንጽህና መጠበቅ፣ ጨው ባለበት የውሃ መጉመጥመጥ እና ስኳርነት ያላቸውን ምግቦች በመቀነስ የድድ መድማትን መቆጣጠር ወይንም ኢንፌክሽኑን ለመከላከል ይረዳሉ ማለት ነው። ሌላው የጥርስ ወይንም የድድ ህመም ነው። እንግዲህ ተደጋጋሚ የድድ መድማት፣ የድድ መሸሽ፣ የጥርስ መነቃነቅ ወይንም መውለቅ ካጋጠመዎት ደግሞ ጥርስ ሐኪሞች በመሄድ የተለያየ ሕክምናዎችን ማድረግ ይኖርባቸዋል ማለት ነው። መጠነኛ የሰውነት እብጠት ነው። እንግዲህ ለረጅም ጊዜ ባለመቆም፣ እግርን ከፍ አድርጎ በማስቀመጥ፣ ምቹ ጫማዎችን በማድረግ መቀነስ ትችላላችሁ ማለት ነው። በአጭር ጊዜ ውስጥ የፊት የእጅና የእግር እብጠት ከፍተኛ ደረጃ መጨመር እንዲሁም በአጭር ጊዜ ክብደትን መጨመር ካለ ደግሞ ወደ ጤና ተቋም መሄድ ይኖርባቸዋል። እነዚህ መፍትሄዎች ናቸው። ወደ ጤና ተቋም በመሄድ ምርመራ ማድረግ ይኖርባቸዋል ማለት ነው። የቆዳ ለውጦች ነው። እንግዲህ የቆዳ ለውጦች በእርግዝና ሰዓት የምታዩ ከሆነ ለምሳሌ ማዲያት የሚመስል ፊት ላይ የሚወጣ የቆዳ መጥቆር ወይንም የቆዳ መለወጥ፣ ሸንተረር ጤናማ የእርግዝና ጋር ተያይዘው የሚመጡ ለውጦች ናቸው ማለት ነው። እነዚህ ሕክምና አያስፈልጋቸውም። እነዚህ እርግዝናው ጋር የሚመጡ ጤናማ የሆኑ የእርግዝና ምልክቶች ናቸው። እነዚህ ምልክቶች በእርግዝና በኋላ እየደበዘዙ የሚሄዱ ናቸው። ነገር ግን የከፉ የሚሆኑ ከሆነ ደግሞ የቆዳ ሐኪሞችን ማማከር ማወያየት ይኖርባቸዋል። ሌላው የማህፀን ፈንገስ ኢንፌክሽን ነው። የማህፀን ፈሳሽ ውሃማ ነጣ ያለ ቀለም ያለው ነው። በእርግዝና ወቅት ከበፊቱ መጠን ሊጨምር ይችላል። ይሄ ፈሳሽ ያልተለመደ ነጭ ወፍራምና ሽታ አልባ የማህፀን ፈሳሽ መኖር ወይንም የማህፀን አካባቢ ደግሞ ማሳከክ፣ የማቃጠል ህመም ካለ የማህፀን ፈንገስ ኢንፌክሽን ሊሆን ስለሚችል የሕክምና ባለሙያዎችን ማማከር ማወያየት ይኖርባቸዋል ማለት ነው።
ሌላው የአፍንጫ መታፈን ወይንም ነስር ነው። የአፍንጫ ድርቀትን ለመቀነስ በቂ ውሃ መጠጣት ጠቃሚ ሲሆን ነስር ከተከሰተ ደግሞ ቀና ብሎ በመቀመጥ በትንሹ ወደፊት ታዘንብለው ሁለቱንም አፍንጫዎች ከ10 እስከ 15 ደቂቃ በመያዝ እንዲሁም የአፍንጫ አጥንት ላይ በረዶ በማስቀመጥ ማቆም ይቻላል። መተንፈስ ካስቸገረ እና ነስሩ ለ20 ለ30 ደቂቃ ካልቆመ ብዛት ካለው ከተደጋገመ ወይንም ደግሞ ማዞር ከጀመረ ወደ ጤና ተቋም መሄድ ይኖርባችኋል ማለት ነው። ሕክምናም ማድረግ ይኖርባችኋል የባሰ ነገር ከሆነ። ሌላው የሆድ ድርቀት ነው። እንግዲህ የሆድ ድርቀትን ለመከላከል በፋይበር የበለጸጉ ምግቦችን ለምሳሌ እንደ ጥራጥሬ፣ አትክልት፣ ተልባ፣ ፍራፍሬ፣ ባቄላ፣ ምስር ወዘተ የመሳሰሉትን ምግቦችን መመገብ፣ መጠነኛ የአካል ብቃት እንቅስቃሴዎችን በማድረግ በቂ ውሃ በመጠጣት ሊቀንሱ ይችላሉ ማለት ነው። እነዚህ የሆድ ድርቀት በሽታ በእርግዝና ሰዓት የሚከሰት ነው። እነዚህን ማከም ይኖርባቸዋል። በተጨማሪም አይረን መድኃኒት እየወሰዱ ከሆነ ደግሞ የጤና ባለሙያዎችን በማማከር አወሳሰዱን ስለማስተካከል መወያየት ይኖርባችኋል ማለት ነው። ከዚህ ከሆድ ድርቀት ጋር ተያይዞ ያለው እንግዲህ እነዚህን ሁሉ አድርጋችሁ ደግሞ የማይሻላችሁ ከሆነ የጤና ባለሙያዎችን በማማከር አስፈላጊውን መድኃኒት ወይንም ሕክምና ማግኘት ትችላላችሁ ማለት ነው። ሌላው የጀርባ ህመም ነው። እንግዲህ የጀርባ ህመም በእርግዝና ሰዓት የሚከሰት ነው። ከባድ ዕቃ ባለማንሳት፣ አቀማመጣችሁን በማስተካከል እንዲሁም ድጋፍ በመጠቀም ቀጥ በማድረግ የጀርባ ሳይሆን በጎኑ በመተኛት እረፍት በመውሰድ ምቹ ጫማዎችን በማድረግ ቤተሰቦች እነዚህ ያየናቸው በእርግዝና ሰዓት የሚከሰቱ ዋና ዋና አደገኛ ምልክቶችን ነው እና መፍትሄዎቻቸውን ነው ያየነው። እንግዲህ ቪዲዮውን አይታችሁ ከተጨረሳችሁ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። ቤተሰብ የሆናችሁ እያመሰገንኩኝ፣ ቤተሰብ ያልሆናችሁ ደግሞ ወደፊት አዳዲስ ቪዲዮዎች እንዲደርሳችሁ ሼር፣ ላይክ እና ሰብስክራይብ አድርጉ። ለነበረን ቆይታ ከልብ አመሰግናለሁ።